ሰላም ሰላም ውድ የኢትዮ አካውንቲንግ ቱቶር ቤተሰቦች ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በቀጣይ ኤግዚት ኤግዛም ተፈታኞች በሙሉ ለተለያዩ ተማሪዎች ኤግዚት ኤግዛም ላይ የሚሸወዱባቸውን አንድ 5 ጥያቄዎች አዘጋጅቼላችኋለሁ። እነዛን ጥያቄዎች አብረን እንሰራለን። ደግሞ የተለያዩ ማብራሪያዎች ተካተውባቸዋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩት። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። ቀጥታ ወደ ጥያቄው እንሄዳለን። የመጀመሪያው ቶፒካችን እንደሚሆነው የጥያቄ የሚያተኩረው አጀስቲንግ ኢንትሪ ላይ ነው። ምን ይላል ጥያቄው? የካምፓኒ ፔድ 12,000 for a 1-year insurance policy on October 1, 2025. The transaction was recorded by debiting prepaid insurance. What the necessary adjusting entry on December 31, 2025? ሶ አጀስቲንግ ኢንትሪ ምን ይሆናል ነው። አሁን ለምሳሌ ይሄ ካምፓኒ ኦክቶበር 1 ላይ ወይም ደግሞ ጥቅምት 1 ላይ ምን አድርገው 12000 ብር ፕሪፔድ ዋት ኢንሹራንስ ፕሪፔድ ኢንሹራንስ ሚል ዋት ዛና ሴት ፎር ዳት ኤቢሲ ካምፓኒ ሶ ኦክቶበር 1 ላይ ምን ብሏል? 12000 ከፍሏል። ሶ አሁን ያለንበት ታይም ደግሞ ያለው ካምፓኒ ምን ላይ ነው? ዲሴምበር 31 ላይ ነው። ዲሴምበር 31 ሚንስ አሁን ምን ብሏል? ፕሪፔድ ኢንሹራንሱ ምን ብሏል ነው? እዚህ ጋር ቀንሷል አይደል? ቀንሷል። አሁን እሱን እንሰራለን ማለት ነው። ቀጥታ ወደ መልሱ ስንሄድ ከኦክቶበር 5 እስከ ዲሴምበር በምንቆጥርበት ጊዜ ስንት ይሆናል? 3 ወራቶች አሉ አይደል? ማለት ኦክቶበር፣ ኖቬምበር፣ ዋት ዲሴምበር ይሆናል። 3 ወራቶች ይሆናሉ። መጀመሪያ ኢንሹራንሱ ኦክቶበር 1 ላይ 12000 ከፍሏል። ለስንት ዓመት የሚቆይ ነው? ለአንድ ዓመት። አንድ ዓመት ማለት ደግሞ 12 ወራት አሉ። ሲካፈል ለ12 እናደርጋለን። ስንት ምን ይሆናል? 1000 ዶላሩ ምንድን ነው? ኢች መንዝ ነው። በየመንዙ በየወሩ ኤክስፔድ የሚያደርገው በየወሩ የሚያክል ነው ማለት ነው። 1000 ብር ነው ማለት ነው። ሶ አሁን 3 ወራቶች አልፏል። 3 ወራቶች አልፏል ማለት 1000 ሲባዛ በ3 አሁን ኤክስፔንስ የሆነ ወይም ደግሞ እንደ ኤክስፔንስ የሆነው ምን ያክል ነው ማለት ነው? 3000 ነው ማለት ነው። 3000 ሶ ወደ ትንቱ ስንሄድ ኢንሹራንስ ኤክስፔንሳችን ምን ይሆናል ማለት ነው? 3000 ኢንሹራንስ ኤክስፔንስ ሚንስ ያወጣው ወጪ ወይም ደግሞ ኤክስፔድ ያደረገው ምን ያክል ነው ማለት ነው? 3000 ነው። ፕሪፔድ ኢንሹራንሱ ደግሞ 3000። ፕሪፔድ ኢንሹራንሱ 3000 ሆነ ማለት ከ12000 ላይ አሁን መጀመሪያ የከፈለው 12000 ኦክቶበር ላይ የከፈለው አሁን ምን ያክል ሆኗል ማለት ነው? 3000 ሆኗል። ይሄ ነው አጀስቲንግ ማለት። አጀስቲንግ ማለት ትራንዛክሽን ፈጽመናል። ያን ትራንዛክሽን ግን በስትክክል አልተመዘገበም። 12000 አለኝ ብሎ ያዘው ሶ እሱን ምን የሚልበት ነው ማለት ነው? የሚቀንስበት። ምሳሌ 12000 ነበር አሁን ይቀንሳል ማለት 3000 ይሆናል ፕሪፔድ ኢንሹራንሱ ማለት። ስለዚህ መልሱ ምንድነው የሚሆነው? ኤ ነው የሚሆነው ማለት ነው። ኤ ምን ይላል? ዴቢት ኢንሹራንስ ኤክስፔንሱ በ3000 እንዲሁም ደግሞ ክሬዲት ፕሪፔድ ኢንሹራንሱ እንደዛው በ3000 ይቀንሳል ማለት ነው። ሶ ቀጥታ ወደ ሌላ ጥያቄ እናልፋለን ማለት ነው። ሁለተኛው ቶፒካችን አሁን ደግሞ ምን ይላል? ዲፕሪሲዬሽን። ዲፕሪሲዬሽን ኢን ስትሬት ላይን ሜተድ። የተለያዩ ሜተዶች አሉ። ወደ 3 የሚጠቁ ሜተዶች አሉ። አሁን ላይ ግን የጥያቄ በምን ስሩ ነው ያለ? በስትሬት ላይን ነው ማለት ነው። ኤ ካምፓኒ ፐርቼዝድ ኢኩፕመንት ፎር ዋት 50,000. The equipment has useful life 5 years and what residual or salvage value 5,000. Using the straight line method, what is the annual depreciation expense? Annual depreciation expense ምንድን ነው? ምን ያክል ነው? በመጀመሪያ ይህን ጥያቄ ከመስራታችን በፊት annual depreciation expense ማለት ራሱ ምን ማለት ነው የሚለውን ማጥራት አለብን። annual depreciation expense ምን ማለት ነው? አንድ ዕቃ አለን። ያንን ዕቃችን ምን ይላል? በተጠቀምንበት ቁጥር ምን የሚያደርገው የሚያወጣው ኮስት። ለምሳሌ ይህ ዕቃ በስንት ብር ነው የተገዛው ይላል? በ50,000 ለስንት ዓመት? ለ5 ዓመት። ዩዝፉል ላይፉ ስንት ነው? 5 ዓመት። ሳልቬጅ ቫልዩ ደግሞ ምን ያክል ነው? 5000 የምንጠቀመው ለ5 ዓመት። ሳልቬጅ ቫልዩ ደግሞ ሪሲጁዋል ቫልዩ ደግሞ 5000 ነው አለ። ሶ አኑዋል ዲፕሪሲዬሽን ኤክስፔንስ በምንሰራበት ጊዜ አኑዋል ዲፕሪሲዬሽን ኤክስፔንስ ለመስራት የምንጠቀምበት ምን አለ? ፎርሙላዎች አሉ። እነዛ ፎርሙላዎች ምንድን ናቸው? በመጀመሪያ ኮስት ማይነስ ዋት ሳልቬጅ ቫልዩ ዲቫይደድ ባይ ዘ ዩዝፉል ላይፍ አይደል? ዩዝፉል ላይፍ ሶ ምን ያህል 50,000 መጀመሪያ የገዛበት ነው። ፐርቼዝ ያደረግንበት ኢኩፕመንት 50,000 ነበረ። ከዛ ሳልቬጅ ቫልዩአችን 5,000 ነው። and 5 years the useful life, so the annual depreciation expense will be what 9,000. so 9,000 ሆነ። 9,000 ሆነ annual depreciation 9,000 ሆነ ማለት ምን ይላል?
99,000 ምን ይላል እየቀነሰ ይመጣል። ኢኩፕመንታችን በተጠቀምነው ቁጥር አኑዋል ዲፕሪሺየሽን ኤክስፔንሳችን በ9,000 እየወረደ ይመጣል። ከስንት ከ50,000 የነበረው እየወረደ ይመጣል ማለት ነው። በ9,000 እየቀነሰ ይመጣል። አኑዋል ዲፕሪሺየሽን ኤክስፔንስ ሚንስ ይሄ ነው። በደንብ እንሰራለን ጥያቄዎችን። እስከዛው ላይክ እንዳትረሱ። እሺ ቀጥታ ወደ ሶስተኛው ጥያቄ እንሄዳለን። ባንክ ሪኮንሲሊየሽን ሌላኛው ቶፒካችን ምንድነው? ባንክ ሪኮንሲሊየሽን። ባንክ ሪኮንሲሊየሽን ምን ማለት ነው? ለምሳሌ ይህን ጥያቄ ከመስራታችን በፊት እንደ አካውንቲንግ ተማሪ ባንክ ሪኮንሲሊየሽን ምን ማለት ነው ተብሎ ብንጠየቅ ምን ብለን እንመልሳለን? ባንክ ሪኮንሲሊየሽን ማለት ኮሬክት ማድረግ ነው። እኛ ጋርና ባንኩ ጋር ያለውን ገንዘባችን እኩል እንዲሆን ኮሬክት። ለምሳሌ አንዳንዴ ምን ይፈጠራል? ኢረሮች ይፈጠራሉ። እኛ ጋር ያለን ብር እኛ ለምሳሌ እኔ 20 ሚሊዮን አለኝ፣ ባንኬ ደግሞ 30 ሚሊዮን ብሎ ይመዘግበዋል። እንደዚህ አይነት ኢረሮች ሲፈጠሩ ምን ያስፈልጋል? ባንክ ሪኮንሲሊየሽን ያስፈልጋል። ሶ ባንክ አካውንታችን እና ቡክ አካውንታችን ላይ ያለው ምን ሲሆን እኩል እንዲሆን የሚያደርገው ምንድነው? ባንክ ሪኮንሲሊየሽን ማለት የተለያዩ ኢረሮች ሲፈጠሩ፣ ታይም ጋፖች ሲፈጠሩ ምናምን ምን እንሰራለን ማለት ነው? ባንክ ሪኮንሲሊየሽን። አንዱ የአካውንታንት ተማሪ ስራው ይሄ ነው። በቃ ባንክ ሪኮንሲሊየሽን መስራት። ለምን ነው? ለድርጅቶች ለተለያዩ ነገሮች ባንክ ሪኮንሲሊየሽን መስራት ነው ማለት ነው። ሶ የሶስተኛ ጥያቄ ምንድነው የሚለን? ዌል ፕሪፔሪንግ ኤ ባንክ ሪኮንሲሊየሽን ኤ ቼክ አውትስታንዲንግ ፎር 500 ሹድ ቢ አለ። ቼክ አውትስታንዲንግ ማለት ምን ማለት ነው? አሁን ቼክ አውትስታንዲንግ ማለት ምን ማለት ነው? ድርጅቱ ምን ይላል? ቼክ ሰጥቷል። ቼክ ማለት ምን? ቼክ ድሮ የተሰጠው ቼክ ነው። እስካሁን ግን ምን አላለም? ባንክ ያልቀረበ ቼክ ማለት ነው። ባንክ ያልቀረበ ቼክ። አውትስታንዲንግ ቼክ ማለት ምን ማለት ነው? ቼክ አውትስታንዲንግ ማለት ምን ማለት ነው? እስካሁን ምን አላለም? እስካሁን ባንክ ያልቀረበ ቼክ ወይም ደግሞ ባንክ ያልቀረበ ቼክ ማለት ነው። ለምሳሌ ድርጅቱ ለሆነ ሰው ለግለሰብ የሆነ ያክል ብር በቼክ መልክ ይሰጠዋል። ግን ቼኩ ሰውዬው ሄዶ ከምን አላወጣውም? ከባንክ ሄዶ አላወጣውም። ሶ ባንክ የሚያውቀው የእኛን ብር 20 ሚሊዮን እንደሆነ ከሆነ ለምሳሌ እኛ በቼኩ ላይ 10 ሚሊዮን ይውጣ ብለን ከጻፍን ባንኩ እስካሁን ምን ብለው የኛ ሀብት እስካሁን 20 ሚሊዮን ብሎ ነው ያዘው አይደል? 20 ሚሊዮን ብሎ ነው ያዘው። ሶ 20 ሚሊዮን ብሎ የያዘውን ቼክ እኛ ግን ምን እናደርጋለን? እንቀንሰዋለን። ለምን? ለዛኛው ሰውዬ ምን ያክል ሰጥተን ነበር? 10 ሚሊዮን ብር ሰጥተን ነበር ማለት ነው። ሶ እኛ 10 ሚሊዮን የሰጠነውን እኛ 10 ሚሊዮን ብቻ ነው ያለው አለን። ባንካችንስ ደግሞ 20 ሚሊዮን ያላችሁ ይላል። ሶ ምን ተፈጠረ? እዚህ ጋር ኢረር ተፈጠረ። ምን ያስፈልጋል? ባንክ ሪኮንሲሊየሽን። ሶ ኢን ዲስ ኮንቴክስት ምን ይላል? ቼክ አውትስታንዲንጉ 500 ነው። ይህን 500 ምን እናድርገው ነው? ከምን ጥያቄው ምን ይሆናል ነው? ኤ አድድ ቱ ዘ ካሽ ባላንስ ፐር ባንክ ስቴትመንት። ባንክ ቼክ አውትስታንዲንግ ቅድም እንደነገርኳችሁ ወጪ ነው። ወጪ ደግሞ ምን ይሆናል? አድ ይሆናል? አይሆንም። ሶ የመልስ ልክ አይሆንም ማለት ነው። ቢ ይላል ዲዳክትድ ፍሮም ዘ ካሽ ባላንስ ፐር ባንክ ስቴትመንት። ዲስ ኢዝ ትሩ። ለምን? እኛ ወጪ ያደረግነውን መዝግበናል። ወጪ ምክንያቱም ቅድም እንዳልኳችሁ 20 ሚሊዮን ነበረው ያ ሰውዬ፣ ያ ካምፓኒ 20 ሚሊዮን ነበረው። ከዛ ለሰው ወይ ሌላውን ለአንትኖች 10 ሚሊዮን ወጪ ይሁን ብሎ ጻፈ። አሁን ሀብቱ ምን ያክል ነው? 10 ሚሊዮን ብሎ መዝግቦታል። ማን? ካምፓኒው። ግን አውትስታንዲንግ ቼክ ቅድም እንደነገርኳችሁ ያ ቼኩን የወሰደው ሰውዬ ሄዶ ከባንክ ምን አላለም? እስካሁን አላወጣም። ስላላወጣ ባንክ ስቴትመንታችን የኛን አካውንት ኦቨርስቲሜት አላደርገውም፣ አድርጎታል። ሶ ምንድን መሆን ያለበት? ዲዳክትድ ፍሮም ዋት the cash balance of per bank statement. this the b choose b is correct. so መልሳችን ቢ ይሆናል። እስቲ ሌሎች አማራጮችን እንያቸው ለምን እንደማይሆኑ። ሲ ምን ይላል? added to the cash balance per books ይሆናል። አውትስታንዲንግ ቼክ እኛ ወጪ ያደረግነውን አይሆንም፣ የማይሆን። ዲ ኒድ deducted from the cash balance per book። እሱማ አውትስታንዲንግ ቼክ እኮ የሚያደርገው ማለት ነው ካምፓኒ ነው። ካምፓኒው አይደለ አውትስታንዲንግ ቼክ የሚጽፈው። ሶ ሲጽፍ ዲዳክትድ አድርግቷል። ሶ ዲ አይሆንም ማለት ነው። ስለዚህ መልሳችን ምን ይሆናል? ቢ። ዘ ኮሬክት አንሰር ዊል ቢ ዋት? ቢ። ኢፍ ኤኒ ኩዌስችን ኤንድ ሰጀሽን write in the comment section. okay, let's go in the question 4. question 4 ላይ ደግሞ ቶፒካችን ምንድነው? ኢንቨንተሪ ኮስቲንግ ፊፎ ኤንድ ሊፎ።
in inventory we have a three method that costing for FIFO, LIFO and average costing ሚያል የአራተኛው ጥያቄ in the period of rising price or inflation which inventory costing method result in the highest net what highest net income ለምሳሌ ኢንፍሌሽን ማለት ነው። ለምሳሌ ፕራይስ ልክ ዋጋ በሚጨምርበት ጊዜ ዋጋ እየጨመረ በሚሄድበት ጊዜ እንደ ፊፎ ሜተድ እንደ በፊፎ ህግ ምንድነው የሚለው መጀመሪያ የገዛናቸውን እቃዎች ምን ይላል መጀመሪያ መሸጥ አለብን ነው የሚለው አይደል? መጀመሪያ የገዛናቸውን እቃዎች እንደ ፊፎ ከሆነ መጀመሪያ የገዛናቸውን እቃዎች ምን ማድረግ አለብን? መጀመሪያ መሸጥ አለብን። ይሄ በሚሆንበት ጊዜ ደግሞ የሽያጭ ወጪያችን ወይም ደግሞ ኮስት ኦፍ ጉድስ ሶልድ ምን ይላል? ይቀንሳል አይደል? ይቀንስም ዝቅተኛ ይሆናል። በዚህ ጊዜ ኮስት ኦፍ ጉድሶቻችን ስለሚቀንስ ወጪያችንም በዛው ልክ ምን ይላል? ይቀንሳል። ወጪ ቀነሰ ማለት ደግሞ የተጣራ ትርፋችን ወይም ደግሞ ኔት ኢንካም ምን ይላል? ይጨምራል። ኔት ኢንካማችን ስለሚጨምር መልሳችን ምን ይሆናል? ፊፎ ይሆናል። ይሄ ይሆናል። አልገባችሁም? ይሄ ምን ማለት ነው? ልክ ይኸው ፕራይስ ዋጋ በሚጨምርበት ጊዜ ኮስት ኦፍ ጉድስ ሶልዳችን በፊፎ ሜተድ ከሆነ ኮስት ኦፍ ጉድስ ሶልዳችን ይቀንሳል። ለምን? የምናወጣው ወጪ ስለሚቀንስ ማለት ነው። ሶ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ሊፎ ዌይትድ አቨሬጅ ስፔሲፊክ አይደንቲፊኬሽን። እሺ ሌሎቹን እኔ ያቸው ለምሳሌ ሊፎ ምን ማለት ነው? ሊፎ ማለት ላስት ኢን ዋት ፈርስት አውት መጨረሻ የገባ መጀመሪያ ይወጣ የማይሆን ነው። ዌይትድ አቨሬጅም ስፔሲፊክ አይደንቲፊኬሽንም ስፔሲፊክ አይደንቲፋይ አድርገን እቃዎችን ማውጣት እነዚህ እቃዎችም እንዲሸጡ ለገበያ ማቅረብ እነዚህ አሉ። በሰፊው እናያቸዋለን። ኢንቨንተሪ ኮስት የተለያዩ ቪዲዮዎችን እንሰራላችኋለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ ቀጣይ እንሂድ። ወደ መጨረሻው ጥያቄ በምንሄድበት ጊዜ ይሄ ቶፒክ ደግሞ አካውንት ሪሲቬብል ኤንድ ባድ ዴብት አካውንት ሪሲቬብል ኤንድ ባድ ዴብት ኤክስፔንስ። አካውንት ሪሲቬብል ምን ማለት ነው? በመጀመሪያ አካውንት ሪሲቬብል ማለት ምንድን ነው? እኛ ወደፊት የምንቀበለው ማለት ነው። አካውንት ሪሲቬብል ማለት ሪሲቬብል ምንድን ነው? ተቀባይ አይደል? ወደፊት የምንቀበለው ሂሳብ አካውንት ሪሲቬብል ይባላል በአካውንታንት። ሶ አንደር ዘ አላዋንስ ሜተድ ይላል አምስተኛ። አንደር ዘ አላዋንስ ሜተድ ዘ ኢንትሪ ቱ ራይት ኦፍ አን አንኮሌክተብል አካውንት ሪሲቬብል ኢንክሉድድ ይላል። አንደር ዘ አላዋንስ ሜተድ ዘ ኢንትሪ ቱ ራይት ኦፍ አን collectible account receivable included A. Debit to bad debt expense, B. Credit to allowance for doubtful account, C. Debit to allowance for doubtful account, D. Credit to bad debt expense። እሺ አሁን ይሄንን ስንሰራ ምንድን ነው አንኮሌክተብል አካውንት ሪሲቬብል ራሱ ምን ማለት ነው? ያልተሰበሰበ ምን ኮሌክተብል በቃ የማይሰበሰበው ማለት ነው። ሶ በዚህ ጊዜ አንድ እንትን አለን፣ አንድ አካውንት አለን። ያም አካውንት ምንድነው? አላዋንስ ፎር ዶብትፉል አካውንት ነው። አላዋንስ ፎር ዶብትፉል አካውንት ምን ማለት ነው? አንድ ተበዳሪ አለን፣ እዳውን ሙሉ በሙሉ ምን አይከፍልም ብለን ከሂሳባችን ላይ ከሂሳብ መዝገባችን ላይ ስናጠፋው፣ ለምሳሌ ምን አለን? ለምሳሌ ለአንድ ተበዳሪያችን 20 ሚሊዮን ብር አበደር ነው። 20 ሚሊዮን ብር አበድረ ነው ከ20ው ላይ 10ሩን መለሰልን፣ 10 ሚሊዮኑን መለሰን፣ 10 ሚሊዮን ይቀራል። ያን 10 ሚሊዮን ደግሞ በቃ ሙሉ በሙሉ እንደማይመልሰው አውቀን ከመዝገባችን ላይ ምን ራይት ኦፍ ስናደርገው ወይም ደግሞ ምን ስንለው ስናጠፋው ማለት ነው። ስናጠፋው ምን ይባላል? አላዋንስ ፎር ዶብትፉል አካውንት። እንዴት ነው የምናጠፋው? አላዋንስ ፎር ዶብትፉል አካውንት ለምሳሌ ቅድም ምን አልኳችሁ? 20 ሚሊዮን አበደር ነው፣ 10 ሚሊዮን መለስ፣ 10 ሚሊዮኑን እንደማይከፍል አውቀን ምን አለን? ራይት ኦፍ ስናደርገው ብለናል። ሶ ያንን እንስራው። ለምሳሌ ስንሰራው ምን እናደርገዋለን? አላዋንስ ፎር ዶብትፉል አካውንት በ10 ሚሊዮን ዴቢት እናደርጋለን። ከዛ
አካውንት ሪሲቬብላችን ደግሞ ምን እናደርገዋለን? በ10 ሚሊዮን ክሬዲትድ እናደርገዋለን ማለት ነው። እዚህ ጋር እኮ አይታችኋል እንደማንቀበል ወይም ደግሞ እንደማይሰጠን አውቀን ራይት ኦፍ ስናደርገው ነው አድቫንስ ፎር ዶብትፉል አካውንት። ብዙ ተማሪዎች የሚሻወዱት አሁን እዚህ ጋር ባድ ዴቢት ኤክስፔንሱን ዴቢት ያደርጉታል። ባድ ዴቢት ኤክስፔንሱን ዴቢት አድርገው ይሻወዳሉ። ግን ኤግዚት ላይ ከመጣ እንደዚህ አይነት ጥያቄ ከመጣ ምን ጊዜም አድቫንስ ፎር ዶብትፉል አካውንትን መሰረት ያደረገ ስለሆነ ምንድነው የምናደርገው? አድቫንስ ፎር ዶብትፉል አካውንትን ምን እናደርጋለን? ዴቢትድ እናደርጋለን። ሶ እዚህ ጋር መልሱ ምንድነው የሚሆነው? ሲ አድቫንስ ፎር ዶብትፉል አካውንት ቅድም እንደነገርኩህ አድቫንስ ፎር ዴቢትድ ቱ አድቫንስ ፎር ዶብትፉል አካውንት። ከዛ አካውንት ሪሲቬብላችን ደግሞ ምን እናደርገዋለን? ክሬዲት እናደርገዋለን። ቅድም ባልኳችሁ ኤግዛምፕል ልድገምላችሁ። 10 ሚሊዮን እንደማይመለስ አውቀን ቅድም ራይት ኦፍ ያላደረግነው እሱም ስንሰራ አድቫንስ ፎር ዶብትፉል አካውንት በ10 ሚሊዮን እንዲሁም ደግሞ አካውንት ሪሲቬብላችንን ደግሞ በ10 ሚሊዮን እናደርጋለን ማለት ነው። ይሄ ነው። ሶ ምን አየን? በዛሬው ቪዲዮ አየነው አካውንት ሪሲቬብል አየን፣ ባንክ ሪካንሲሌሽን አየን፣ አጀስቲንግ አየን፣ ዲፕሪሲዬሽን አየን። እነዚህን አይተናል። ሶ ቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩን። ከቪዲዮ ከማለቁ በፊት ግን አንድ ሆምወርክ ኬስችን ልስጣችሁ። እሱን ሆምወርክ ኬስችን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። እዛ በቀጣይ ቪዲዮ ይዤ እሰራላችኋለሁ። ኢፍ ኤ ቢዝነስ ባይስ ኢኩዊፕመንት ፎር ይላል $20,000 with $2,000 salvage value and 6 years full life, what is the annual depreciation expense using the straight line method? ሶ ይህን ጥያቄ ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቸር ቆዩ።